Nuni xoossanayta geetettana mala aaway darssi siiqida iza siiqoy nuus ay mala gitakkonne ane be'ite. Tumakka nuni iza nayta. Alamey nuna eronta aggiday iza eronta aggida gishassa. Ta ishatoo, nuni ha'i xoossanayta. Buroo nu ay hananaakkonne ha'i qonccibeenna. Kiristoosi qoncciza wode nu iza be'ananne nukka iza misatizayssa eroos. Izi nagaraa dhayssanaas qonccizayssa intte ereeta. Izan nagaray baawa. Koyro Yohannisa shempo heza faydo issoppe ichashagata. Nagaran gomiya gondor sidaisa zereta qangeta mentraisa qommo qotsa shesha qorontaisa Yesusa demira addeppe addezanuisa alama fegome gondor sidaisa zereta qangeta mentraisa qommo qotta shesha qorontaisa Yesusa demira kawotu kawozanuisa iza demmidi shempida barchezappe zare zangara qodidi kalliza boሻፌ ሞይቲሊያ በያዝነው ወር የካቲት 23 ቀን 2018 ዓመተ ምህረት የሚጀምረውና እስከ የካቲት 19 ቀን 2018 ዓመተ ምህረት ለ21 ቀናት የሚዘልቀው የጾምና ጸሎት ፕሮግራም ዛሬ በደቡባዊ ውብ ከተማ አርባ ምንጭ ከተማ ተጀመረ። ለዚህ ልዩ ጾምና ጸሎት በደጀንነት አብሮ ለመጸለይ ወደ ስፍራው የተንቀሳቀሰው የምልጃ ሰራዊት በአገልጋይ ቅዱሳን ቡራኬና ጸሎት ወደ ስፍራው የተሸኘ ሲሆን ጸሎትን ሰምቶ የሚመልስ እግዚአብሔር ለአገልግሎታቸውም ስኬትን እንዲሰጣቸው ብርቱ ምልጃ ተደርጓል። ስከደማቸው ይኸው ጸለይንላቸው እንዳሉት ቃል ቤተ ክርስቲያን ነች የምትልከው ስልጣን የቤተ ክርስቲያን ነች ብለዋል። ይህ ቃል ይፈጸም። ቅደማቸው፣ ተከተላቸው፣ አከናውንላቸው፣ ስማቸው፣ በድል ላይ ድልን ስጣቸው። ሰማይ በእነሱ ላይ ይከፈት፣ ሰማይ ይስማቸው፣ ምድር ትቀበላቸው። ነዷቸውን ተሸክመው ይመለሱ፣ በጤና ይባረኩ። እግዚአብሔር ጊዜያዊ እግዚአብሔር የዘላለም አምላክ ትኩስ በሆነ መረጃ አይኖቻቸው ተከፍተው የምድሪቱን እንቆቅልሽ በእነሱ እንድትፈታ ጸልይ። ይህ ለደቡቡ የሀገራችን ክፍል የሚደረገው ልዩ የ21 ቀናት ጾምና ጸሎት በኢትዮጵያ ኒው ሚሊኒየም 2000 ፕሬየር ቼን 24/7 የምልጃ አገልግሎት ኤልሻዳይ ቴሌቪዥን ኔትወርክና ቄስ ዶክተር ቶሎሳ ጉዲና ከደቡብ የኢትዮጵያ ክልል ወንጌላውያን አብያተ ክርስቲያናት ጋር የተዘጋጀ ሲሆን ለዚህ ፕሮግራም ቅድመ ዝግጅት ይሆን ዘንድ ከጾምና ጸሎቱ መጀመሪያ ቀናት 3 ቀናትን አስቀድሞ መንፈሳዊ ውጊያ በሚል ርዕስ ተከታታይ የሆነ ስልጠና በኢትዮጵያ ኒው ሚሊኒየም 2000 ፕሬየር ቼን 24/7 የምልጃ ማዕከል አገልጋይ በሆነው መጋቢ ሀብታሙ ተሰጥቷል። በስልጠናው ቅዱሳን ከበረከት በፊት ስላለው የመንፈሳዊ ውጊያ ሚስጥር በጥልቀት ተገንዝበዋል። ሁል ጊዜ መጽሐፍ ቅዱስ ውስጥ እግዚአብሔር አዲስ ዘመን አዲስ ጊዜ ለሰዎች ሲሰጣቸው የሚለው የመጀመሪያ ነገር ተዋጋና ውረስ ነው። እስራኤላውያን 400 ዓመት በግብጽ ምድር ባሪያ ነበሩ። ከዛ እግዚአብሔር ማርና ወተት ወደምታፈሰው ምድር ሊያስገባቸው ቀን ቀጥሮ እንደተናገረው ነገር አወጣቸው። ልክ የመጨረሻው መውረሻቸው ሰዓት ላይ ሲደርስ ዘዳግም 2:24 ላይ ተዋጋና ውረስ አላቸው። እግዚአብሔር ይመስገን። እኔ በዓለም ላይ እኔ በምድር ላይ ባለው ሕዝብ ሁሉ ከፀሐይ በታች ባለው ሕዝብ ሁሉ በላይ ማስፈራቴን ማስደንገጤን እልክልሃለሁ። አንተ ግን ተዋጋና ውረስ። እግዚአብሔር ይመስገን። መዋጋት ለመውረስ ነው። እግዚአብሔር በሕይወት ምን አላችሁ? እግዚአብሔር በዘመን ምን አላችሁ? እግዚአብሔር በእናንተ ነገር በእናንተ ቤት በእናንተ ጓዳ ምን አደርጋለሁ አላችሁ? እግዚአብሔር በከተማችሁ ምን እሰራለሁ አላችሁ? ያን ነገር የምናስፈጽምበት መሳሪያ መንፈሳዊ ውጊያ። ይህ ልዩ የጾምና ጸሎት ፕሮግራም ዛሬ ከማለዳው 12 ሰዓት ጀምሮ በቀጥታ ስርጭት እየተላለፈ የሚገኝ ሲሆን ለ1 ሰዓት የሚቆይም ይሆናል። በየትኛውም የዓለም ክፍል ያላችሁ ቅዱሳን
በዚህ ጾምና ጸሎት አብራችሁን እንድትማልዱ ጥሪያችንን ስናስተላልፍ ነገ ማለዳ ከ12 ሰዓት ጀምሮ በኤልሻዳይ ቴሌቪዥን ኔትወርክ ጸሎቱ የሚቀጥል ይሆናል። በህብረት ስለ ምድራችን የደቡቡ ክፍል አብረን የጌታን ፊት እንፈልግ። እግዚአብሔር በእርግጥም መጎብኘትን ይጎበኘናል።